ጤና ይስጥልኝ ዶክተር መንግስቱ ገብረዮሐንስ እባላለሁ። በዚህ ቪዲዮ የዊስላብ አሰራርን እናያለን። ዊስላብ የሚሰራለት የስብራት አይነት የመካከለኛ ክፍል የክንድ አጥንት ስብራት ወይም ሚድሻፍት ሂውመረስ ፍራክቸር መደረግ ያለባቸው ቅድመ ምርመራዎች ክፍት ስብራት መኖሩን እና የስብራቱን ጥመት አቅጣጫ መለየት እንዲሁም ሌሎች ተጓዳኝ ጉዳቶች ካሉ ማረጋገጥ። ከጉዳቱ በታች በቂ የደም ዝውውር መኖሩን ለማረጋገጥ በአውራ ጣት በኩል ያለውን የሰዓት አንጓ የደም ቧንቧ ወይም ራዲያል አርተሪ ምት መኖሩን ማረጋገጥ። ራዲያል ነርቭ ጉዳት መኖሩን መለየት። ታካሚው የራዲያል ነርቭ ጉዳት ሲኖረው የሰዓት አንጓውን ወደ ላይ ቀና ማድረግ አይችልም። ይህም የሪስት ድሮፕ ምልክት ይባላል። በቅድሚያ በቂ የሆነ የህመም ማስታገሻ በመስጠት ህመሙ መቀነስ። የታካሚ አቀማመጥ በወንበር ላይ ተስተካክለው እንዲቀመጡ ማድረግ። ከዚያም ህመሙ መቀነሱ ሲረጋገጥ የተጎዳውን የክንድ አጥንት በሌላኛው እጅ በመደገፍ የክርን መገጣጠሚያን 90 ዲግሪ በማጠፍ ወደ ደረት አስጠግቶ መያዝ። ለስራው የሚያስፈልጉ ቁሳቁሶች በተለያየ መጠን የተዘጋጀ ጥጥ፣ የተለያየ ስፋት መጠን ያለው ጀሶ 7.5፣ 10 እና 15 ሳንቲሜትር ስፋት ያለውን ያካትታል። ተለጣጭ ፋሻ፣ ጥቅል ፋሻ፣ ለብ ያለ ውሃ፣ መቀስ፣ ፕላስተር እንዲሁም ጀሶውን ለመስራት የሚያስችል ጠረጴዛ ናቸው። በመቀጠል የዊስላብ አሰራርን እናያለን። የምንጠቀመው የጀሶ ስፋት በታካሚው ዕድሜና ጉዳት በደረሰበት የአካል መጠን የሚወሰን ሲሆን ለዚህ ክንውን የምንጠቀመው የጀሶ መጠን ግን ባለ 10 ሳንቲሜትር ስፋት ያለውን ይሆናል። የድጋፉ ርዝመት ከብብት አንስቶ በውስጠኛው የክንድ አካል አድርጎ ወደ ውጨኛው ክንድ በክርን መገጣጠሚያ በማዞር የትከሻ መገጣጠሚያን በማለፍ ባልተጎዳው ክንድ ላይ መለካት። በመቀጠልም ውፍረቱን በነጠላ 12 ድርብርብ አድርጎ ማዘጋጀት። ጥጡን በተመሳሳይ ሁኔታ ከተለካው የጀሶ ርዝመት ላይ 2 ሳንቲሜትር ትርፍ ርዝመትና ስፋት ጨምሮ በማዘጋጀት ጠረጴዛ ላይ መዘርጋት። የተዘጋጀውን ጀሶ ለብ ባለ ውሃ ውስጥ በመንከር አረፋው እስኪወጣ ጠብቆ ማውጣት። በመቀጠልም ውሃውን በተወሰነ ሁኔታ በእጅ ጨምቆ በጠረጴዛ ላይ ከተዘረጋው ጥጥ ላይ ደርቦ በመዳፍ ማለስለስ። የለሰለሰውን ጀሶ ከብብት ውስጥ በመጀመር በውስጠኛው የክንድ ክፍል በማሳለፍ የክርን መገጣጠሚያን 90 ዲግሪ ዞሮ በመታጠፍ በውጨኛው የክንድ ክፍል አልፎ ከትከሻው ላይ ማሳለፍ። የተለጣጭ ፋሻውን ጫፍ በመያዝ ሳይጠብቅ ከታች ወደ ላይ ከክርን እስከ ትከሻ መገጣጠሚያ ድረስ ግማሽ በግማሽ በመደራረብ ማስያዝ። ጀሶ የተስተካከለ ቅርጽ እንዲይዝ አድርጎ በመዳፍ ማስተካከል። በተለይም ደግሞ የትከሻ ጡንቻን ቅርጽ እንዲይዝ ማድረግና እስኪጠነክር ጊዜ በመስጠት ይዞ ማቆየት። ጀሶ መድረቁ ከተረጋገጠ በኋላ የራዲያል ነርቭ ጉዳት አለመኖሩን የሰዓት አንጓ መገጣጠሚያን ወደ ላይ በማንቀሳቀስ ማረጋገጥ። ለጀሶ መደገፊያ የሚሆን ማሰሪያ ወይም አርም ስሊንግ ከሰዓት አንጓ በመጀመር በአንገት ዙሪያ በማሰር የተጎዳውን እጅ ያለ ተጨማሪ ድጋፍ እንዲንቀሳቀስ ማድረግ። ከዚያም ራጅ በማስነሳት ስብራቱ የሚፈለገውን ቦታ መያዙን ማረጋገጥ። ጀሶ ከታሰረ በኋላ ሊከሰቱ ስለሚችሉ የጎንዮሽ ጉዳቶች ማለትም የህመም መጨመር፣ እብጠት፣ የጣቶች መደንዘዝና ቀለም መቀየር ማሳወቅ እናም የሚከሰቱ ከሆነ በአስቸኳይ ወደ ጤና ተቋማት እንዲመጡ ማሳሰብ ያስፈልጋል። በመጨረሻም የህመም ማስታገሻ መድኃኒቶች ብሎም እንደ አስፈላጊነቱ የሚወሰዱ ካልሲየም እና ቫይታሚን ንጥረ ነገሮችን በማዘዝ ቀጣይ የቀጠሮ ቀን ሰጥቶ መሸኘት ያስፈልጋል።